ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ፣ ዲያብሎስን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ሰላም ሆነ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በያላችሁበት መልካም የፋሲካ በዓል እንዲሆንላችሁ ነው የምመኘው። መቼም ያው ትልቅ በዓል ነበርና ብርሃነ ትንሣኤው በዋዜማው ሁሉም እንደያቅሙ ወደ ገበያ ወጣ ብሎ ለበዓሉ የሚያስፈልጉ ነገሮችን መሸመቱ አይቀሬ ነውና እኔም የቅዳሜ ሱርለት ወደ አትላንታው በግ ተራ፣ በሬ ተራ፣ ዶሮ ተራ በሉት ብቻ ብቅ ብዬ ነበረ። ይሄ የምታዩት በግ የሚመረጥበት ቦታ ነው። በግ የሚሸጠው በሚዛን ነው። ከነ ቀንዱ፣ ከነ ጭራው፣ ከነ ጥፍሩ፣ ከነ ምላሱ በቃ በጉ እንዳለ ሚዛን ላይ ይወጣና ይመዘናል። ከዛ ምናልባት በፓውንድ 4 ብር ከ70 ሳንቲም ሲሉ ሰምቻለሁ። በዛ አካባቢ ተባስቶ ገበያው ይካሄዳል ማለት ነው። ብዙ ጊዜ ከ400 እስከ 500 ዶላር ይሸጣል አንድ በግ። በጣም አነስተኛ በግ ከሆነ ደግሞ 300 350 አይነት ነገር አይቻለሁ። እና የበሬ ሽያጭ ግን ለየት ይላል። የምትፈልጉትን ትመርጡና ዋጋ ይነገራችኋል እንጂ በሬ ሚዛን ላይ ሲወጣ አላየውም። ለምሳሌ እኛ የገዛ ነው ከጥጃ ከፍ ከበሬ ዝቅ ያለ በሬ ይሄ ነው። 2000 ዶላር ነው የገዛ ነው። ለአራት ስለተካፈልን እያንዳንዳችን 500 ዶላር ነው የደረሰብን። እንግዲህ በኢትዮጵያ ሲሰላ ለአንድ መደብ ቅርጫ ምናልባት ወደ 90 ሺህ ብር መሆኑ ነው። በጣም ውድ ነው። እናም አሜሪካ ውድ ሳይሆን አይቀርም ብዬ ነው የማስበው። እንግዲህ ያው ኑሮ በየቦታው ጨምሯል። እንግዲህ እናንተስ ምን ትላላችሁ? ስጋ አሜሪካ ወይስ ኢትዮጵያ ነው ውድ ነው ብላችሁ የምታስቡት? መልሱ ለእናንተ ተዋለው። በአጋጣሚ ጓደኞቼ 3 በሬ ለ10 ገዝተው እና አገር ቤቱ ቅርጫ ሲመዳደቡ አግኝቻቸው በሬና አሜሪካ እንዴት ናቸው ስል ጠይቄያቸው ነበር። በሬ በአሜሪካ እንግዲህ ያው የሀገራችንን ባህል ይዘን መተናል። እንደምታየው 3 በሬ ገዝተን ለ10 ነው የምንካፈለው። እኛ ይሄ መጀመሪያችን ነው። እዚህ ስቶር ግን ብዙ የቆዩ ናቸው ይባላል። በፊት የምንሄደው ማዲሰን ነበር። ማዲሰን ዋጋው ቆንጆ ነበር። ዘንድሮ አስወደደው። 2000 ምናምን ሸጥልን የነበረውን 4000 አለ። ተው ነው እሱን። አሁን እዚህ 3ቱን 5700 ነው ይሸጡልን። አንዱ ትልቅ ነው፣ ሁለቱ አነስ ያሉ ናቸው። እና እንደምታየው እንደ ሀገራችን ከሁሉም ብልት አንዳንድ እንድናገኝ ያከፋፈሉ ነው ወንድሞቼ። እንደ ኢትዮጵያው ባህል ከሆነ ቅርጫ ላይ ከሻኛው ከብሩንዶ ትንሽ ይቀማመሳል። የት አለማባያው ታዲያ ብዬ ጠይቄ ነበር። ዛሬ ጾም አልተፈታም። ጾም የሌለ ጊዜ ስንመጣ እንደሱ ነው። ቢጥቢጣ ይዘን እንመጣለን በኪሳችን እና እንደ ሀገራችን እንግዲህ ባህሉን አልተውነውም። አሜሪካን ብንኖር ይሄ ሁለቱ አላራክም። ለአንድ ነበር የሰጠህ እሱን። የዶሮ መሸጫውን ቦታ ጎበኘው። እውነት ለመናገር ዶሮዎቹ አልተመቹኝም። ኢትዮጵያ በ800 ብር የሚሸጡት ትናንሽ ዶሮዎች ሳይሻል አይቀሩም ከነኚህ ከምታያቸው ዶሮዎች በጣም ኤኒዌይ። የሚገርመው ነገር ለሽያጭ የቀረቡ እርግቦችም ነበሩ። እርግብ የሚበላም አለ ማለት ነው። ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል ሲባል ነበር የምሰማውና ቢያንስ ያው አሞራም እንደማይበላ ይህ አባባል አመልካች ነው። እርግብም እንደዛው ነበር የሚመስለኝ። ዳክዬዎችን አይቻሉ በነገራችን ላይ የሚሸጡ ዳክዬዎች። አንድ ኤርትራዊ አባት አግኝቼ በኢትዮጵያም እርግብ ለልብ ህመም ጥሩ ናት ተብሎ አንዳንድ ሰዎች እንደሚበሉ አጫውተውኛል። ይሄ አዲስ እውቀት ነበር ለኔ። በነገራችን ላይ እኚህን አባት ያገኘዋቸው እዚያው የዶሮ የበግና በሬ መሸጫ ቦታ ላይ ነው። ካሜራ ይዤ አንዳንድ ነገሮችን ስቀርጽ አዩኝና ቀረቡኝ። ትንሽ ቃላት ከተለዋወጠን በኋላ የሚዲያ ሰው እንደሆንኩ ጠየቁኝ። የሚዲያ ሰው መባል አይነት አይደለሁም፣
ግን የራሴ የሆነ ኔክስት ቲቪ የተባለ የዩቲዩብ ቻናል ጀምር ያለው እና እዛ ላይ አንዳንድ ሀሳቦችን አካፍላለሁ ስላቸው እባክህ አንድ ሁሌ የሚጨንቀኝ ነገር አለና እሱን ላካፍል ብለው በትዝታ ወደ ኋላ ተመለሱ። ከዛሬ 36 37 ዓመታት በፊት ወደ ተከሰተ አንድ ትልቅ ታሪክ ነው ይዘውኝ የተመለሱት። እኚህ አባት በወቅቱ የሻዕቢያ ታጋይ ነበሩ። ሀሰብን ለመቆጣጠር ከመንግስት ኃይሎች በእሳቸው አጠራር ከደርግ ጋር ነው የሚሉት ከፍተኛ ጦርነት አድርገን ሀሰብን ተቆጣጠርን እና በወቅቱ 35ኛ ካምፕን ስንቆጣጠር በህይወት ያገኘነው አንዲት የ2 ዓመት ህፃንና አንድ ዝንጀሮ ብቻ ነበር። ህፃኗን ስምሽን ማን ነው ስንላት ሰለሜ ነው አለችን። እንግዲህ ምናልባት ሰላም ሊሆን ይችላል ብዬ አሰብኩኝ የህፃኗ ስም። እናም ህፃኗን በወቅቱ አለቆቻችን ለነበሩ አዛዦቻችን አስረከብን። እነሱም ደግሞ ወደ አስመራ ላኳት። ሁሉ ጊዜ በኢቢኤስ የጠፉ ሰዎች ሲገናኙ ሳይ ይቺ የ2 ዓመት ህፃን ትዝ ትለኛለች። ምን ሆና ይሆን የት ደርሳ ይሆን እላለሁ። ወላጆቿ በጦርነቱ ወቅት ወደ ኢትዮጵያ ተመልሰው ሊሆን ይችላል ብዬ አስባለሁ። ያው ግርግር ጦርነት ስለሆነ ምናልባት እሷን ህፃኗን ትተው ወጥተው ሊሆን ይችላል ብዬ አስባለሁ አሉኝ። እኔም እንግዲህ እኔና እርሶን እግዚአብሔር በዚህ አጋጣሚ ያገናኘን ለምክንያት ሊሆን ይችላል። ፍላጎቱ ከሆነ ቃለ ምልልስ እንድናደርግ ፍቃደኛ ነው ተወይ ብዬ ብጠይቃቸው አረ በደስታ አሉኝ። እዛው የዶሮ መሸጫ ቦታ አካባቢ አንድ ወንበር አገኘንና ይህንን ቃልና ምስል በቪዲዮ አስቀረው እላችኋለሁ። በነገራችን ላይ እኛ አባት እኔም ፀሐይነሽ የምትባል በትግል ወቅት 5 ዓመት አብራኝ የኖረች ኢትዮጵያዊት ሚስቴንም ኢትዮጵያውያን ከኤርትራ እንዲወጡ ሲደረግ አጥቻታለሁ። ከተለያየን በኋላ ትኑር ትሙት የማውቀው ነገር የለም ብለው አጫውተውኛል። በዛ ጊዜ ጦርነት ነበርና ከዛ ልጅቷ የካምፕ ልጅ ነበረች። የካምፕ ልጅ እዛ ተወልዶ ምናልባት ያደገ ትሆናለች። ልጅቷ ደግሞ ትንሽ ነች፣ የ2 ዓመት ነች። ስማ ነው የምታውቅ እንጂ አባታ ምናምን አታውቅም። ማለት ጠይቀውን የምታውቀው ነገር የለች። ስለዚህ በዛ ጊዜ ማን እንደሆነ ስማ ስሌሜ ነው ያለች። ስሌሜ ፍሪ ነው የምትጫወት ነበር። በዛ ጊዜ ምንም አታውቅም። ሁሉ ነገር ሁሉ ነው አባታ ወንድማ ሁሉ አባታ ሁሉ ብዙ ባትጨነቅም ነበር እና ከኛ ጋር 1 ወር ምናምን አደረገች። ከዛ ነስረክባ ብለን ወደ እዛ ነበሩች መሪዎች የነበሩ አገናኛበት እሳቸው ወሰዱት ማለት ነው። ከዛ የምትሄደው አስመራ ነው፣ ሌላ አይደለም የምትሄደው። እና ልጅቷ ምናልባት አባታ እናትዋ ይኖራሉ ወይ ደግሞ ይሞታሉ፣ ግን ዘመድ ይኖራሉ ወይ ወንድማ ይኖራሉ ወይ እህቷ ይኖራሉ። ስለዚህ እሳቸው እዛ ጥላ ሙታ ነው እንዴት አድርጋ ሸውዳ ነው የቀረች ብን ምንም ያውቁ ነገር የለም። እና ከጅንጅሮ ነው ትልቅ ጅንጅሮ ነበር እዛ ከሱ ነው የምትጫወት ያቆየች እሱ ነው የምታውቀው። ዚያዳ ስትጫወት ከሱ ጋር ነው የምትሄዱ። እና አልተጨነ በዛ ጊዜ ጭንቀት አልነበረም። እኛ ትዝ ይለኛል አሁን በጣም ነው ትዝ ይለኛል። እቺ ልጅ አባት እናት ይኖራሉ ወይ ደግሞ ይሞታሉ፣ ግን ዘመድ ይኖራሉ። ስለዚህ ሙታ ነው ሙላውሳቸው በዛ ጊዜ ግን እንደነበረች በህይወታ እንደነበረች ዛሬ አድጋ የ30 የ40 ዓመት ሆናለች። ግን አባታ እናቷ አታውቁም። ተምራ ወይ ደግሞ ወልዳ ትግርኛ ነው አሁን የምታውቀው ምትሆን እዛ አስመራ ስለሄደች ሁሉ ነገር አባቷ እናቷ እኮ ሌላ ነው ካምፕ ነው አግኝተን ያሳደግና ብሎ ይላሉ። ግን እሳ ግን አባታ እናቷ እያሳደጉ ነው። ስለዚህ በህይወት ትኖራለች። ሚዳ ስለሆነ በሚዳ ተጣይቀን ስለሚገናኘን እንጂ ድሮኳ ጠይቀን እንረዳን ነበር። ግን ዛሬ በሚዳ አድርገን ዘመድ ይገኛል። ዘመድ በዘመድ ይገኛል። ኤርትራ ያለው ኢትዮጵያ ያለው ሌላ ሀገር ያለው ሁሉ በሚዳ አድርገን መገናኘት ስለሚችል አሁን በቃ እንደዛ አድርገን እንረዳለን ብዬ እንትን ያደረኩ። ምክንያት ትዝ ትለኛለች እቺ ልጅ ስሌሜ ለለ ተጫወታለች። በቃ በዛ ጊዜ ግን እኛ ይሄ እንኳን ወስዳ ነበርኩ፣ ግን መሪ አይደለም በዛ ጊዜ ታራ ወታደር ነበርኩና ስለዚህ እንደ ፍላጎቴ ማድረጉን አይችልም። ስለዚህ አስረከብና
እና አድጋ ትሆናለች። ዘመድ ካለው አሁን ቀስ ብሎ በዛ አድርጎ አስመራ ትኖራለች፣ በህይወታ ትኖራለች። አሁን እናት ሆና ትሆናለች፣ ግን ዘመዳ ይገኛሉ። አሁን በናጽነት በፍረንጅ ከሆነ 99 በአምስተኛ ወር ነው የገባናበት አሰብ ነው ያገኘናበት። እቺ ልጅዋ 30ኛ የሚባል 35ኛ የሚባል ወታደር ካምፕ ነበር፣ እዛ ነው ያገኘናበት። እና ስለዚህ በጦርነቱ ሰዓት እናንተ ስትገቡ ምናልባት ወላጆቿ የዚች ህፃን ወላጆች ደንግጠው ጥለዋት ሄደዋል ማለት ነው። አዎ፣ ወይም ደግሞ ሞታለች ብለው አስበዋል። አዎ፣ አይ ተሸውዳ ነው ልጅ ስለሆነች በቃ ተነስተው ሲሄዱ በድንጋጤ ተነስተው መጥቶ ሻቢያ ተብሎ እንትና ሲደነግጡ መረጥ ብቻ ነው እንጂ ወደ ኋላ አይትልም። ልጅቷ የወጣ እንደነበረች ከመጋ እንደምትሄድ ልባቸው ጠፍቶ ነው የቀረች። እኛ አንድ ጅንጅሮ ትልቅ ጅንጅሮ እና እሷ ነው ያገኛናበት እዛ በህይወት ማለት ነው። ሌላ እኮ እቃ በምናምን እቃ ነበር እዛ ጊዜ ሞልቶ ነበር። የሆነ ነገር እቃ ማግኘት ትችላለህ፣ ግን ሰው በህይወት ያገኘና እቺ ካምፕ ግን 35ኛ ካምፕ ያገኘናበት አንድ ጅንጅሮና አንድ ልጅ ነው ያገኘናበት እዛ። ስለዚህ እሳቸው ደግሞ በክብር ይዘን ልጅቷ በጣም ተከባክበን ከዛ የሚመለከት ሰውን የሰጠናበት እዛ ላለ ባለስልጣን አስረክባችሁ። አዎ ባለስልጣን አስረክበን፣ ባለስልጣን ደግሞ አስመራን ወስዳት ሌላ አይደለም ወስዳት። ስለዚህ ያሳደጋሉ፣ ታድጋለች። አድጋ ደግሞ እናት ሆና ትሆናለች። ግን በዚህ ማግኘት ይችላሉ። አባቷ እናቷ ይኖራሉ ወይ ይሞታሉ፣ ዘመድ ግን ይኖራል። ስለዚህ አሰብ በናጽነት ጊዜ ደርግ ሲወጣ እኛ ሻቢያ ስንገባ ትዝ ትለኛ እች ልጅ ስንት ነገር ነው ትዝ የሚል ነገር አለው። ግን ዚያዳ ግን እች ልጅ እንዴት አድርጋ አድጋ ትሆናለች? የት ትኖራለች? አባቷ እናቷ እኮ ሙታ ብለው ነው የጥሉ ነው የሄዱት። በቃ አሁን እኮ እች ልጅ እኮ በቃ ሁሉ ነገር በቃ አሁን ሚዲያ እኔ ብዙ ነገር አይቼ ነው እኮ በሚዲያ ሰው ሲጋናጁ ስላየሁ ነው እንጂ ሌላ አይደለም። ብዙ ነገር እኮ አለው፣ መስታወስ ነገር እኮ ብዙ ነገር አለው። የኛ ሌላ ቅር እች ልጅ አይደለም። የኛ ምስት የነበሩ ሰዎች እኮ በግርግር ጊዜ በወያኔ ጊዜ ግርግር ሻቢያና የነበሩ ጊዜ እኮ ተለያይተን እኮ አሁን ስጋሁን እንኖራለን እኮ የኖርና ነው። አሁን ሚስቴ ነበረች ስጋሁን እኔ የት እንዳለች አያውቁም። 5 ዓመት ከኔ ጋር የተቀመጠች ሚስቴ ነበረች። ኢትዮጵያዊ ነች፣ ግን ስጋሁን አላገኘውም። የት እንዳለች አያውቁም። የት ነው አላለች አያውቁም። ፀሐይ ነች ነው የምትባለው። እኔ በረከት ነው ብሎ በዚህ ጊዜ አዎ፣ ግን እዛ ጊዜ የትግል ስሙ በረከት ነበር። አዎ፣ በቅጽል ጊዜ በሻቢያ በረከት ነው የሚባለው። ስለዚህ በበረከት ነው የምታወቅ ማለት ነው። ከዛ ናጽነት ሆኖ እኛ ገብተን እዛ ስንቀመጥ ደግሞ ሚስቴ ደግሞ ኢትዮጵያ ወት ነበረች። 5 ዓመት ከኔ ጋር ተቀምጣ 7 ዓመት ምናምን ከኔ ጋር ተቀምጣ፣ ግን ግርግር ነበር በዛ ጊዜ። ከግርግር በኋላ አሁን 3 ዓመት ተቀምጣ ነበር አስብ። የመጨረሻ ግን ኢትዮጵያውያን ይውጡ ሲባል ነው ሄደች። የት እንዳለ ስጋሁን አያውቁም። ስለዚህ እቺ ልጅ ሳይሆን የኔ መስቱን ጠፍታና ስጋሁን ያገኘሁበት ነገር የለም ማለት ነው። እኛ እኮ የእናቷ የወትድርና መጋቢት መሆን ትችላለች። ድንጋጤ ሲመጡ ወታደሮች በዛ ጊዜ ሻዕቢያ ገብቶ ሲባሉ ወደ ጁት ነው የሮጡት። ድንጋጤ ነው ያገኛቸው። እሳቸው አያውቁም። የተዋጉ በዛ በበሬ በእንትና የተጋቡ በይሉል የተዋጉ የተባሉ ገብቶ ሲባሉ ከዛ ምን ታርጋለህ? ድንጋጤ ነው። ልጅዋ የት እንዳለች ምን ወስደ እንደነበረች ምንም ማውቀ አይትችን በዛ ጊዜ። እቺ ልጅ ግን ትንሽ ነች፣ የ2 ዓመት ልጅ ነች። ስሌሜ ትንሽ ነች። በቃ ምንም ታውቀው ነገር የለም። ስለዚህ ጠፍታ ለዛ አድጋ አስመራ ገብታ አሁን አድጋ እናት ልጆች ምክንያት ሆናለች። ግን አሁን አባቷ እናቷ ግን እንኳ በይኖሩ ዘመድ ይኖራል ማወቅ አለበት ማስተዋወቅ አለበት ብዬ ነው ተናደረው። የእግዚአብሔር ነገር ምንም በዚህ ዛሬ የጠፋ የ40 ዓመት የ50 ዓመት ይገናኛሉ አይቻለሁ። ስለዚህ እሷ ደግሞ እንደ ሰዋ እንደ ህዝባ ነው እሱ። ቴንክ ዩ የ2 ዓመቷ ህፃን ሰለሜ ወይንም ሰላም እንዲሁም በትግል ስማቸው በረከት ወይንም ያቶ
ይትባረክ የ5 ዓመት ሚስት ፀሐይነሽ የት ነው ያላችሁት